በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል እየተሳይ በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ። ሰላም እንዴት ናችሁ? ውድ ቻናል የቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መተናል። ትንሽ ፈን የሚያደርጉ ነገሮች ናቸው የዛሬዎቹ። ጅንጀና ገጠር ቀረ የሚያስብል በጣም በቃ ፈታ የሚያደርግ ነው። እስቲ እኔው ቪዲዮውን ኮሜንት ላይ ያላችሁን አስተያየት ጻፉልኝ። ቴንክ ዩ። እዚህ ገጠር ላይ ነኝ እንዳው በእውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው። እንደው ቤቱን በቃ ያው አይቻለሁ። ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ። ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። አታቂም? አዎ ያን ለታ ግን ያው ስሙን የማልደማኝም እስከምንግባባ ነው በአንድ ቀን ያወኩሽ። ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ። በአንድ ቀን እንዳሰከንኩሽ ታውቂያለሽ። በጣም ግድ ነው። በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ አመሬት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል። እሺ በቃ የኔ ውድ የኔ ቆንጆ እስከዚያው ቻው። በቃ ጨረስኩ። በቃ አይ ብናድርም ስለማይበቃ ነው። ሌሊቱን ብናድርም አይበቃንም። ቀልጠፍም ብናደርገው ብዬ ነው። አዎ እንደገና እመጣለሁ። በተለይ ደግሞ በሚስጥር የናንቺ የምንሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም። እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል እየተሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳል ፎለፎል አለ። እሺ በቃ ለማንኛውም እናመሰግናለን። የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ። ሹር አድርገን እንጥለዋለን። ሹር አለ እንትን ዳግማ ተንሳይ ማለት ነው። እሺ ግን ሙዚቃ ተከፍቷል። ምንድነው ቻቻታም በዝቷል። ዛሬ ፋሲካ ነው። ፋሲካ ነው። አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች። አንዴ እስከምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች። እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ። ያማቴሊ ግን ታውቂዋለሽ ምንድነው? ገና ነሽ ማለት ነው። አቤት ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። ገናማ ትሆንሽ ደስታውን አልችለውም። እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው። እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? ያው ብር ነው። እሺ በቃ እና በጣም ነው። ስልክ ቁጥር ግን የእናቴ ልጅ ያልሰጠኝን ስልክ ቁጥር ማንም ያልሰጠኝን ምንም